የመጣው ምግብ አሰራር ያው የአበሻ ምግብ ይዤ መጥቻለሁ። እኛን ለአመት በዓል ሰርተን ተጠቅመናልና ለጓደኞቼ የሰራው ምግብ ነውና እስኪ እናንተ ከኢትዮጵያ ውጭ የሆናችሁ ተጠቀሙ። ቪዲዮ ለምን በሙሉ አትቀርጽም ያላችሁ የምትጠይቁ አልተመቸኝም። በእጄ ነው የምሰራውና እዚህ ጋር ነጭ ሽንኩርትና ቅመሞቹ ለአይብ የሚያስፈልገው ቅመሞቹ ጨምር ያለው ቅቤም ጨምር ያለው ከዛ እንደዚህ ጎንት ካረጋችሁ በኋላ በእጃችሁ ላይ ጎመኑ እሽድ ማድረግ አለባችሁ። መፈጫ ካለ ማፈጫት ደግሞ በጣም መከተብ አለባችሁ። ከከተባችሁ በኋላ በጣም አይቡ ደግሞ ቤት ውስጥ እንድትሰራለን የምትሉ አይቡ ወተቱ ትገዛላችሁ። አይብ አሰራር በሌላ ቪዲዮ አሳያችኋለሁ እና በቀላል መንገድ ትሰራላችሁ። እንጀራ ገዝተን ነው ቤት አይደለም። ቆጮ ግን ጓደኛችን ስላመጣች በጋዝ ጋግረን ነው እና ቅቤ ይሄ ቅቤ ነው። ቅቤ አለ ቅቤ የዚህ እንትን ነው በእንትን ነው የሚሰጡና በጣም ቆንጆ ነገር ነው። በጣም ይጣፍጣል። ደስ የሚል አመት በዓል አሳልፍ ያለው ከጓደኞቼ ጋር ደስ ይበላችሁ እና ዩቲዩብ ላይ በእናታችሁ 10,000 አስገቡልኝ። በቃ ሌላ አላስገ 10,000 አስገብታችሁ ተውኝ እንደው